ነቢያትን አንሾምም ነቢይ ተብሎ የሚጠሩ ሰዎችንም በቤተክርስቲያናችን መድረክ እንዲያገለግሉ አንፈቅድም። የትንቢት ስጦታ ግን የለም አላልንም። ሐዋርያዊ አገልግሎት የለም አላልንም። የጸጋ ስጦታ ተቋርጧል፣ ጸጋ ስጦታ የለም ብለው ወደዛ ለጥጠው ሊወስዱ የሚፈልጉ ሁሉ ትክክል እንዳልሆነ ይሄ የጸጋ ስጦታ ተቋርጧል። እንደገና ደግሞ የኢትዮጵያ ቃለ ሕይወት ቤተክርስቲያን የጸጋ ስጦታዎችንም አትቀበልም፣ ሰሴሽኒስት ናት፣ ቆሟል ሁሉም ነገር ብላ ነው የምታምነው የሚል አስተሳሰብ እየተስተጋባ ነው እና ማደናገሪያ ነው አልተባለም። ምናልባት በዚህ ላይ ትንሽ ነገር ዶክተር ጨምረህ ብታብራራው እንደው ቤተክርስቲያን አቋሟ ይሄ እንዳልሆነ እና በዚህ ላይ እንግዲህ እኛ እንደ ቃለ ሕይወት ቤተክርስቲያን ሴሴሽኒስት ነን ወይም እነዚህ የጸጋ ስጦታዎች ለነገሩ የትኛውም ቢሆን ሁሉም የጸጋ ስጦታ ተቋርጧል ብሎ የሚያምን የለም። አሁን የተወሰኑ የጸጋ ስጦታዎች ጅማሬ ላይ አክቲቭ የነበሩ የተቋረጡ አሉ ነው እንጂ የሚለው የመስበክም ጸጋ፣ የማስተማር ጸጋ፣ የመኑ ጸጋ ሁሉ ተቋርጧል ብሎ የሚያስተምር እኔ አላቅም። በጸጋ ነው የምናገለግለው ሁላችንም። ግን ስፔሲፊክ የሆኑ ጸጋ ስጦታዎች ተቋርጧል የሚሉ ናቸው። እንግዲህ ሴሴሽን ለምሳሌ ልሳን የሚባለው አሁን የለም የሚሉ አሉ። ሌሎችም እንደሱ አይነት እንትኖች የቃለ ሕይወት አቋም አሁን ያለን አቋም እዚህም ላይ ዘርዝረናል። የጸጋ ስጦታዎች ተቋርጠዋል የሚል አስተምሮ የለንም። ጸጋ ስጦታዎች ቀጥለዋል። ነገር ግን ሐዋርያዊ ጸጋ የሚለው ኦቶሪቴቲቭ የሆነ የበጎ ሐዋርያት አይነት ነቢይነት እንደ ብሉይ ኪዳን ነቢያት የተናገሩት ሁሉ ኤርሚያስ ያለው በቃሉ የተጻፈልን በዛ አይነት ኦቶሪቲ የሚሰራ ጸጋ የለም። አሁን ካለም ትንቢትን መናገርን ፈልጉ ይላል። ትንቢት አንድ ሁለት ይናገሩ፣ ይለዩአቸው፣ ያዳምጧቸው፣ ይመዝኗቸው በሚል አይነት መንገድ ስለዚህ የሚሰሩትም ጸጋ ስጦታዎች ልቅ በሆነ አለገደብ በሆነ መንገድ ሳይሆን ቃሉ በሚሰጠን መመሪያ መሰረት እና በዚህ ዘመን ባለው ነገር ነው የሚሰራው የሚል እንጂ ጸጋ ስጦታ ተቋርጧል የሚል እምነት ቃለ ሕይወት የላትም። ሌሎችንም ስጦታዎች ማየት እንችላለን። ለምሳሌ ፈውስ፣ እግዚአብሔር ዛሬ እንደሚፈውስ እናምናለን። እንደ በሽተኞች ሽማግሌዎች እንዲጸልዩ ታዟል። እግዚአብሔር ለየት ያለ ጸጋ የሰጣቸው ሰዎች ሊኖሩ ይችላሉ። ግን አንድ አዳራሽ ሙሉ በሽተኛ ሞልቶ እዚህ ያላችሁትን ሁሉ ፈውሳለሁ የሚሉ አይነት ነው አሁን የመጡት። በቃ በሙሉ እዚህ ቤት የሚገባ ሁሉ በሽታ ይዞ ይመጣል፣ ድኖ ይወጣል ይላሉ። እንዲህ አይነት ስጦታ የለም። እግዚአብሔር ሲፈቅድና ሲወድ የተወሰኑ ሰዎችን ይፈውሳል እንጂ የሰውየው በዞረበት ሁሉ በጅምላ ሁሉን እየፈወሰ የሚሄድ አይነት እንደዚህ አይነት ከመስመር የወጡ ነገሮችን መስመር መያዝ አለባቸው የሚል አቋም ስናንጸባርቅ አንዳንዶች ወስደው ጸጋ ስጦታ ተቋርጧል ምናምን የሚል አይነት ነገር። እኛ በጸጋ ስጦታዎች እናምናለን። ጸጋ ስጦታዎችን ገቨርን የሚያደርገው የእግዚአብሔር ቃል ነው የሚል ነውና ያ መስተካከል ያለበት ነገር ነው።